አንዴ ደህና ይሆናል፣ አንዴ ይወድቃል፣ አንዴ ይነሳል፣ አንዴ ይሻለዋል። እንዲህ ያለ ይሄ አብዛኞቻችን የኔና የናንተ ቀልብ ነው። ኢላ መን ረሒመላህ አይደለም እንዴ? አንዴ ስንነሳ አንዴ ስንወድቅ አይደለም? ቀረብን ወደ አላህ ስንል ርቀን ራሳችን እናገኘዋለን። ራቅን ብለን አልቅሰን ደግሞ እንደገና ወደ አላህ እንቀርባለን። በዚህ አይነት እንደ ፔንዱለም እንደተወዛወዝናለን። በጣም የሚያሰጋው ነገር አላህ ይጠብቀን። በተዘናጋንበት ጊዜ ወደ አኺራ ይሄን ጊዜ ግን ከባድ ነው ሙሲባ። ጥሩ አህዋል ላይ ያለው ወደ አኺራ የሄደ ሰው ምንኛ ብሎ አላህ ብስራት ሰጥቶናል። መታገላችን እርግጠኛ ነን እንጂ መመራታችን አይቀርም። ግልጽ ነው አይደለም? የአላህ ረሕመት እጅግ ሰፊ ነው። ያዩሃል ኢኽዋ ሰፊ ነው በጣም